ማስታወቂያዎችን በኋላ እናገራለሁ። የእግዚአብሔር ቃል አሁን እናያለን። ኢየሱስ ጌታ ነው። ሁሉ ሰላም ነው። እስቲ ቀኝ እጃችን እንደዚህ መኖራችን ላይ ሃሌሉያ፣ ክብር ለኢየሱስ ይሁን። ሃሌሉያ። ለዚህ ቀን ያደረሰን ጌታ ስሙ ይባረክ። ዋው ታንክ ዩ ጂሰስ። ከኔ ጋር የእግዚአብሔርን ቃል እናያለን። ማቴዎስ ወንጌል ምዕራፍ 26 ከቁጥር 41 ላይ ባለ ክፍል ማቴዎስ ወንጌል ምዕራፍ 26 ከቁጥር 41 ላይ ሁላችንም እንከፍታለን። እንደዚህ ይላል። ክፍሉን አነበዋለሁ። እንዲሁም አባቴ ብቻ ለዚህችን ጽዋ ከቁጥር 39 ባለው ክፍል ላይ አባቴ ብቻ ይህችን ጽዋ ከኔ ትለፍ። ድምፁ በስቷል። ስፒከሩ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን። አንተ እንደምትወደው አይሁን፣ አንተ እንደምትወደው ይሁን። ትንሽ እና እንዲህም ከኔ ጋር እንዲሁ እንደዚህ ያለ ቁጥር 40 ላይ ወደ ደቀ መዛሙርቱ መጣ፣ ተኝተው አገኛቸውና ተኝተው አገኛቸውና ኢየሱስ ጌታ ተኝተው አገኛቸውና ጴጥሮስን እንዲሁም ከኔ ጋር አንድ ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው ይላል። ደግሞ ሁለተኛ ሄዶ ጸለየና አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃዴ ትሁን አለ። ደግሞ መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። ደግሞ ትቷቸው ሄደ። ሦስተኛ ያንኑ ቃል ደግሞ ጸለየ። ከዚያ ወዲያ ወደ ደቀ መዛሙርቱ መጥቶ እንግዲህ ተኙ፣ እረፉ፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ አሳልፎ ይሰጣል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አለ። ክብር ለኢየሱስ ይሁን። ሃሌሉያ። እንዲህ በሚል ቃል እናያለን። በጸሎት መንፈስ ሆን፣ በጸሎት መንፈስ እንሁን። ከጎን ያለው ሰው በጸሎት መንፈስ ሆን። አልሰማችሁም? ከጎን ያለው ሰው አልሰማችሁም? በጸሎት መንፈስ ሆኜ። እንግሊዘኛው ምን ይላል? ቢን አቲቲዩድ ኦፍ ፕሬየር ይላል። ቢን አቲቲዩድ ኦፍ ፕሬየር እንግሊዘኛ የምትችሉ ተናገሩ። ግዴታ ጊዜ ቢን አቲቲዩድ ኦፍ ፕሬየር፣ በጸሎት መንፈስ ሁኑ። ምን ማለት መሰላችሁ? ጸልዩ የሚለው ቃልና በጸሎት መንፈስ መሆን ሁለቱ ልዩነት ዛሬ ያሳያቸው። ጸሎት በባህሪው ኢየሱስ ጌታ፣ ጸሎት በባህሪው ሰውና እግዚአብሔር የምንነጋገርበት ቋንቋ ነው። የምናወራበት ቋንቋ፣ ሁልጊዜ የምንነጋገርበት ቋንቋ ጸሎት ነው። ሌላ ነገር የለም። እግዚአብሔር ሰው የሚያናግርበት ቋንቋ ጸሎት ነው። ነገር ግን በጸሎት መንፈስ መሆን ማለት እንደ ተንበርክኮ እንደ መጸለይ አይደለም። ብዙ ሰው ተንበርክኮ ሲጸልይ ብቻ ጸሎት የጸለየ ይመስላል፣ ወይም ድምፁን ካስማ ብቻ ይመስላል። የጸሎት መንፈስ 24 ሰዓት 7ቱንም ቀናት ከሰኞ እስከ እሑድ ወይም ከእሑድ እስከ ቅዳሜ እንደዚህ ባሉት ቀናቶች ውስጥ 24 ሰዓታትን ሰዎች የሚጸልዩበት መንፈስ። ክብር ለኢየሱስ ይሁን። ኢየሱስ ጌታ እና የጸሎትን መንፈስ ተሸክሞ የሚዞሩ ሰዎችና በጸሎት የጸሎት ህይወት የሚመሩ ሰዎችና ሳይጸልዩ የሚኖሩ ሰዎች ህይወታቸው የተለየ። ስለዚህ እግዚአብሔር ሰዎች ክርስቲያኖችን ዳግመኛ የተወለዱትን የሚፈልገው ሁልጊዜ በጸሎት መንፈስ እንዲሆኑ። ክብር ለኢየሱስ። የጸሎት መንፈስ ያስፈልጋል። ለምን ጌታ ኢየሱስ እናገር ሳታቋርጡ ጸልዩ፣ ትጉና ጸልዩ ስል እንዴ ሳታቋርጥ እንዴት ሰው መጸለይ ይችላል? ስባል ተንበርክከሽ ዋይ ስራ አትስሪ፣ ምግብ አትስሪ፣ ሌላ ቦታ መስሪያ ቤት አትሄድ ማለት አይደለም። ሳናቋርጥ መጸለይ የሚቻልበትን ኮንዲሽን ነበር ሲያስረዳ። ክብር ለጌታ።
ይሄ attitude of prayer ወይ በጸሎት መንፈስ ሰዎች የመሆን ባህሪ በሰዎች ሕይወት ውስጥ ሊኖር ይገባል። የእግዚአብሔር አሰራርና እቅዱ በሰዎች ሕይወት ውስጥ በጸሎት መንፈስ የመሆን ጉዳይ። ኢየሱስ ጌታ ሃሌሉያ። እንግዲህ በጸሎት መንፈስ ለመሆን የመጀመሪያ ነገር ሰው ለመጸለይ ማድረግ ያለበት ምንድነው ብትሉኝ ከሁሉም አስቀድሞ እምነት ሊኖረን ይገባል። በእውነት በእርግጠኝነት እግዚአብሔር እናምናለን። እግዚአብሔር ይሰማኛል ብለን እናስባለን ነው። እግዚአብሔር ይሰማኛል ብለን ካሰብን ሁሉ ጊዜ በጸሎት መንፈስ መሆናል። ለምን ብትሉኝ ልጆቻችሁ ልጅ የወለዳችሁ ታውቃላችሁ። ልጆቻችሁ መጥተው እናትን ወይ አባትን ቤት ውስጥ ካላገኘ ወይም ቀኑን የተወሰነ ጊዜ ካላገኘ አይምሮ መንፈሱ አያርፍም። ለምን? ስፒሪቱ ከዛ ከቤተሰብ ጋር ኮኔክት የሆነ ሰው የት ሄዳ ነው የት ሄዶ ነው ብሎ ይጠይቃል። ውሸት ነው? እግዚአብሔርን እንደ ልጅና እንደ አባት እንደ ቤተሰብ ኮኔክትድ የሆነ ግንኙነት በእርሱና በእኛ መካከል እንዲኖር ይፈልጋል። ስለዚህ በእግዚአብሔር ፊት በሚኖርባቸው መንገዶች ሁሉ የእግዚአብሔርን ፊት ሳናቋርጥ እንድንሻ የጌታ ሐሳብ። ክብር ለኢየሱስ ይሁን። ሃሌሉያ። በዚህኛው ክፍል ላይ ስንመለከት ጌታ ኢየሱስ መጨረሻ እየጸለየ ነውና አንድ ሰዓት እንኳን ከኔ ጋር ልትጓቻላችሁ። ምን ማለት ነው? ከአንድ ሰዓት በላይ መዝጋት ነበረባችሁ። ሌሊቱን ሙሉ ሲጸልይ 3 ጊዜ ተዘዋውሮ ተመላልሶ ሲጸልይ እነሱ ምን ሆነ? ተኝቷል። አጋጣሚ ነው ራእዩን ያዩት ራእይ ነው። ብዙ ሰው ተኝቶ ስላየው መንፈስ ቅዱስ ተናገር ስላለ ክብር ለኢየሱስ። ምን ብዬ ልናገር ስል በጸሎት መንፈስ ሁኑ። ዲቴሉን እነግራችኋለሁ። ክብር ለጌታ። እና በጸሎት መንፈስ የሚመላለስ ሰው ሁሉ ጊዜ ምን አድቫንቴጆችን ያገኛል የሚለውን ስንመለከት በጸሎት መንፈስ ያለ ሰው ውስጡ እምነት ያገኛል። የመጀመሪያ ለጌታ እምነት ያገኛል። እምነት ምን የሚያደርግ ነው ብትሉ ቅባቱን እግዚአብሔር ያስቀመጠው መንፈስ ቅዱስ በውስጡ ያስቀመጠው ቅባትን የሚያንቀሳቅስ ውስጣችን የእግዚአብሔር ቅባት አለ። ይህንን የመንፈሳዊ ቅባትን የሚያንቀሳቅሰው በእምነት በጸሎት የመመላለስ ህይወት። ስለዚህ በጸሎት የማይመላለስ ሰው ቅባቱ አለ ዶይል አድርጓል። እግዚአብሔር አንድም የሰጠው ቅባት ላይ ተሰጠም፣ ነገር ግን አይንቀሳቀስም። የጸሎት መንፈስን ይፈልጋል። የሚጸልይ ሰው አይደለም። ይሄኛው ሰው የሚጸልይ ሰው አይደለም። የሚጸልዩ ሰዎች የሚባሉት ተንበርክኮ የሆነ ሰዓት ላይ ፕሬይ ካደረጉ በኋላ ስነሱ ወደ ጉዳያቸው የሚመለሱ። ክብር ለኢየሱስ። ነገር ግን መስሪያ ቤታችሁ ውስጥ ሆናችሁ የሆነ ቦታም ተቀምጣችሁ ያላችሁበት ቦታ ላይ የእግዚአብሔርን ህልውናውን ማናገር ይቻላል። እግዚአብሔርን በመንፈሳዊ ማንነት ማናገር ይቻላል። በመሰረቱ የሰው ባህሪ የሰው ማንነት 3 ነው። ነፍስ፣ ስጋ፣ መንፈስ። መንፈስ ነው ከእግዚአብሔር ጋር ኮኔክት የሚያደርግ። መንፈሳችን፣ ልባችን፣ አእምሯችን ከእግዚአብሔር ጋር ሊንክ የሆነ እንዲሆን ማድረግ ይቻላል። ምን በማድረግ ቢባል ይሄ በእምነት ኃይል የመመላለስ ማለት፣ በእምነት ኮንትሮል የሆነ ህይወት ውስጥ የመኖር ማለት እና በእግዚአብሔር አጀንዳ በእግዚአብሔር ህልውና ውስጥ ስንመለከት በዚህ ቦታ ላይ ስናይ እነዚህ ሰዎች ሐዋርያት ናቸው። ጌታ ኢየሱስ ብዙ ጊዜ ወስዶ አሰልጥኗቸዋል፣ አሳይቷቸዋል፣ እንዴት መጸለይ እንዳለባቸው፣ እንዴት ማድረግ እንዳለባቸው ቋንቋን ጭምር እንዴት ምሳሌ ሲባል አባታችን ወይ ብላችሁ ጸልዩ ብሎ ሁሉ አስተምሯቸው። ነገር ግን የመጸለይ አቅም አልነበራቸው። ለምን? የጸሎት መንፈስ በነሱ ውስጥ የለም። አቲቲዩዱ የላቸው። እንዲሁ መጨረሻ ላይ እንደዚህ ብሎ ጸለዩ። መቼ ነው የእስራኤል መንግስት የምትመልሰው ብሎ ጠየቁ። ምንም ነገር የማይገናኝ ያለ። ለምን? ህይወታቸው በዛ ጉዳይ ላይ አልነበረ። ዛሬ ብነግራችሁ ጉዳይ ነግራችኋለሁ። እግዚአብሔር በህይወታችሁ ላይ የጸሎትን መንፈስ ያመጣል። አሜን ሃሌሉያ። 24 ሰዓት ከጌታ ጋር የምትነጋገሩበት ጉዳይ በህይወታችሁ ላይ ይሆናል። አሜን ኢየሱስ ጌታ። ይህ የሚሆነው ልባችን ከመንፈስ ቅዱስ ጋር የሰማይ ጉዳይ የዘላለምን ጉዳይ ወደ ማሰብ ማነስ ስንገባ የጎደለው ነገር ይሄኛው አነሰ ይሄ አንድ ሲደመር 2 ነው እየጨመርን የምንመጣበት አይደለም። ፈጽሞ በጸሎት መንፈስ መሆን በመሰረቱ የጸሎት መነሻው የት ነው ብትሉት ልባችን ከእግዚአብሔር ጋር የተቆራኘ ከሆነ መንፈሳችን በጸሎት መንፈስ ውስጥ ይሆናል። ልባችን ነው። ብዙ ሰዎች ልባቸው ከሌላ ጉዳይ ጋር ነው። የአብዛኞቻችን ከሌላ ጉዳይ ጋር የሆነ ከምንሰራው ጉዳይ ጋር ከምንበላው ከምንጠጣው ጋር ከምንኖረው ህይወት ጋር ነው እንጂ ከእግዚአብሔር መንግስት ጋር ኮኔክት ይሆናል። ከዚህ የተነሳ ስናነሳው ልክ እንዳልኳችሁ አንድን ነገር ስናነሳ እንደምናነሳ ሁሉ እምነትን ማነው ጸሎትን እንደሆነ ዕቃ አንስተን ነው የምንጠቀመው አይደለም።
ባለንበት ስፍራ መጸለይ ከእግዚአብሔር ጋር መነጋገር ይቻላል። መንፈስ ቅዱስ ለዚህ ነው የሆነ ጉዳይ በእናንተ ውስጥ ለሚሰራ ነው ተናገረ። ዛሬ ስሙ በህይወታችሁ በጸሎት መንፈስ ተመላለሱ። ከጎናችሁ አንዱ ሰው በጸሎት መንፈስ ተመላለሱ። ልባችን የእግዚአብሔር ቤተ መቅደስ ነው። ቤተ መቅደስ በባህሪው አይዘጋም። ሰዎች ካልዘጉ በስተቀር 24 ሰዓት ክፍት እንደሆነ የቤተ መቅደስ ዋና ተበናክላ ዴቪድ ወይ የዳዊት ድንኳን የሚባለው 24 ሰዓት ዝማሬ ይዘመራል፣ 24 ሰዓት ይጸለያል፣ 24 ሰዓት ይቀደሳል። ብዙ ሰዎች ወደዛ መጥቶ የሚያልፉበት በዳዊት ድንኳን ውስጥ 4000 ዝማሬ ነበር። አዳዲስ መዝሙርን የሚዘምረው ሁልጊዜ ትንቢትን የሚናገረው ለሰዎች የእግዚአብሔርን መጽናናትን የሚያወሩ። ስለዚህ በዚህኛው ህይወት ውስጥ ስንመለከት እግዚአብሔር ልባችንን የእግዚአብሔር ቤተ መቅደስ ሲያደርግ 24 ሰዓት እሱ ሊያነጋግር ይፈልጋል። መቶ ሊያወራን ይፈልጋል። ክብር ለኢየሱስ። 24 ሰዓት። ለዚህ ነው ከአዳም ጋር መጣና ሲያንኳኳ አዳም ወዴት ነህ? አያውቀውም መኖሪያው። ከጸሎት መንፈስ ከእግዚአብሔር ፖዶን ወይም ከመገኘቱ ይሉናው ስለወጣ ሁልጊዜ በጸሎት መንፈስ መመላለስ በሰው ህይወት ውስጥ በልባችን መሆን አለበት። ይህ ፈቃደኛ መሆንን ይጠይቃል። በፈቃደኝነት ነው ማድረግ ይችላል። ከፈለግን ከጸሎት ህልውና ስንወጣ በመሰረቱ በኔ አንደርስታንዲንግ በኔ መረዳት ውስጥ ያለው ምንድነው? ሰው ከጸሎት መንፈስ ሲወጣ አሳ ከውሃ ውስጥ ነው። ቆሎስ ህይወቱ እየሞተ ፈንት እየሰራል። በታምኑ ባታምኑ ጠላት የማይጸልይ ሰው የትኛው ቦታ ላይ አታገኝ። ይሄ የማይቀር ለምን አባት አለን እኛን የሚመራ ጌታ እስካለ ድረስ በህይወታችን በልባችን ያነገሰው ንጉስ ቤተ መቅደሱ ለዚህ ዓላማ መጠቀም ነው። እንደው መንፈስ ቅዱስ ማደሪያ ነው። ቤተ መቅደስ ስንል ምንድነው? ቤተ መቅደስ ውስጥ እየሆነ ያለው ነገር ነው። ልባችን ውስጥ እየሆነ ያለው አምልኮ ነው፣ ጸሎት ነው፣ ከጌታ ጋር ኮኔክት እናደርግ ነው። እግዚአብሔር ልብ ነው። ሌላ ጉዳይ አጭር ረጅም ወፍራም ቀጭን አይደለም አያቀርም። በእግዚአብሔር ህልውና የምታወቀው ልባችን ወይ መንፈሳችን ስፒሪቹዋል ማይንድ የሚባለው መንፈሳዊ አይምሮአችን መንፈሳችን ያንን መንፈስ ያንን ልብ እግዚአብሔር ስመስል ከእርሱ አንጻር የሚታዩ ጉዳዮች በትክክል ኮኔክሽን ከሌለው የት ነው ያለው? የት ነው ያለችው? ኢየሱስ ጌታ። ዛሬ እግዚአብሔር የእንቅልፍን መንፈስ ከህይወታችሁ ላይ ይሰብራል። በጌታ በኢየሱስ ክርስቶስ በህይወታችሁ ያልተለማመዳችሁ የእግዚአብሔር ህልውና ያገኛችኋል። ሃሌሉያ! ኢየሱስ ጌታ። ክብር አምጡ ለዚህ ጌታ። በጸሎት መንፈስ ያለ ሰው በዘመኑ ምን ይሆናል? ራእይ ተኝቶ ህልም ማነው ቅዠት አይ አንዳንዱ ሰው ሲያሳድድ እንደዚህ ገደላ ማምራ ሲያንጠለጥሎ አይ በጸሎት መንፈስ ያለ ሰው ራእይ ለትውልድ የሚሆን ራእይ ለአገር የሚሆን ራእይ ተነስተው ለሰዎችን የሚያጽናና ኢየሱስ ጌታ። ክብር ለኢየሱስ። የሚያጽናና ራእይ ነው። በጸሎት መንፈስ እንሆን እግዚአብሔር መንፈሳችን ከፍት ያደርጋል። ሰማይ ከፍት ይሆናል። የትኛው ነገር የሚዘጋ ነገር አይደለም። ስለዚህ እንዴት ነው ማድረግ አለብን? እየድን ሃሌሉያ ልሳኖቻችሁ ያላችሁ ልሳን ይሰጣችሁ እንዲሁ ቸርች ስትመጡ እንድትጠቀማለን። ፕሬይ ዊዝ ጋድ ከእግዚአብሔር ጋር ሳታቋርጡ ኮኔክት እንድታደርጉ ስትመላለሱ ስትወጡ ስትገቡ ከጌታ ጋር ማውራት ቋንቋችን እሱ እንዲሆን ባህሪያችን እሱ እንዲሆን ካራክተራችን እሱ እንዲሆን ስለዚህ በህይወታችን ዘመን ሁሉ በዚህ ህይወት ውስጥ እንድንመላለስ የጌታ ሐሳብ። ስለዚህ ራእይ ያያል፣ የሰማይን ምስጢር ይረዳል። ማንም የሚያውቀው ማንም ያለዚያ ቅዠት ሳትጸልዩ ተኝታችሁ የሞቱ ሰዎች ሲያባሩ እዛ መንደር ሰፈር ያለ ሰው ሲያባሩ እንደዛ ግድ የላችሁ። እግዚአብሔር የሰማይን ምስጢር ያሳያቸዋል። ኢየሱስ ጌታ። እግዚአብሔር ቃል ሲናገር በመጨረሻው ዘመን በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳል። ከዛስ ራእይን ያያል። ማን? ጎበዛዝቱ ራእይን ያያል። ሽማግሌዎቹ ህልምን ያልማል። ይዚ ትንቢትን ይናገራሉ ወጣቶች። ለምን? በጸሎት መንፈስ በመንፈስ ቅዱስ ኮንትሮል ውስጥ ስለሚሆኑ ማለት ነው። ስለዚህ በክርስትና ህይወት ውስጥ ያለው እውነት በትክክል ማወቅ ያስፈልጋል። በመንፈስ በጸሎት መንፈስ ላለ ሰው ያለበት ቦታ ሁሉ መሰዊያ ስፍራ። እስቲ ከጎናችሁ ያለው ሰው ያለሽበት ስፍራ ሁሉ መሰዊያ ነው። ለምን መሰላችሁ? ቤተ መቅደሱን ይዞ ነው የሚዞሩት። እንዲሁ
ያው አብዛኞቻችን ከሃይማኖት ባክግራውንድ ኦርቶዶክስ የመጣ ስለሆነ ታቦት የያዘ ሰውዬ ካለ ሁሉም ሰው ይቆማል። አይቆምም እንዴ? ሰው ሁሉ ይቆማል። ሰውየውም ይቆማል። ለምን? የሄደበት ቦታ ሁሉ ታቦት ያለበት ቦታ ሁሉ መሰዊያ ስለሆነ። አንዳንዴ እንዲያውም መስዋዕት ሁሉ ይሰዋል አይደለም? በሬ ሰውቱ በግ ይታረዳል፣ ብዙ ነገር ይደረጋል። ጥምቀት አካባቢዎች ላይ ይህንን እንመለከታለን። ስለዚህ እናንተ ባላችሁበት ቤተ መቅደስ ስለሆናችሁ